የምን ምግብ? የሚለበስ ምግብ አለ ኤፍሬም አታደርገውም አይባል። አደረኩት። ስፔሻል ከስፔሻል ጋር ተፋጥጫለሁ። ይኸው እንዳትበላ 4 ቃል ነው። እንዳትበላ ውጣ። ኮቴ ሳታሰማ እና እንደ ይችላል እየሳብክ ውጣ። እና ምን ላድርግ? እኔ የለሁበትም። እኔም የለሁበትም። አንተ ከርሳ ሆዳም ነህ። ጅብ ታውቃለህ? የሰው ጅብ ነህ አንተ ጅብ። ነኝ። ምን ላድርግ? እሺ ዋጋው ስንት ነው? ዋጋው አጠቃላይ ወደ 7 መነሻ ደሞዝ ዲግሪ ልትበላ አፈር ብላ ና ውጣ። ምን አባት ይላል እኮ ሰይጣን እኮ ያሳሰተ። ውጣ። እኔ የለሁበት ውጣ። ኧረ አልበላሁም። ምን አባት ይላል? እስቲ ፖሊስ ጥራልኝ። ፖሊስ ምን ሊያደርግልህ ነው? ዳጉል ቦታ እንደመቱኝ ነው። ተው እንጂ ውጣ። ሞክራለሁ። ውጣ። ስቅ ይለኛል እኮ ማን ነው የሚያነሳኝ እላለሁ። አንቺ አለሽ ምን ልርዳዎት? መኪናን ያጠብኩበት ቦታ ማን ነው? ያቆምኩበት ቦታ ጠፋኝ። ሌላ ቦታ አቁመውት ሊሆን ይችላል። እስቲ ረጋ ብለው ያስቡት። እሺ ሌላ የምረዳውን ነገር አለ? ጓደኛዬ እዚህ ሆቴል ገብቶ ነው። ደውልልሽ። ለምንድን ነው የማትደውልልኝ? ደውልልሻለሁ። እጠብቅሃለሁ። እሺ አንድ ልጅ ገምሽ፣ አንድ ጉርሻ አፈርሰው። እሺ አፈርሰው። እሺ ሂሳቧን እኔ ነኝ የምዘጋት። እሺ በሉ። ኔቨር ያሟል እንዴ? እሱ መድኃኒት ይወስዳል እንዴ? ኦ ማይ ጋድ! ምን በልተው ነው? ምን አባታቸው ቢበሉ ነው? ልብስ ገዝተው መሆን አለበት። ጃኬት ወይ ሱሪ የገዛ ሰው አለ? አፊ ጅቦች ሁለት ነበሩ። ስብሰባ ነበር። አቶ ኤፍሬም ዝግጁ ነው? ጸሎት ላይ ነበር። አረፍ እንዳውራም ብቻዬን መብላት ተመድ ናብጥ መኪና ውስጥ ውጭ ሰው ይፈልጎታል። መንገድ ዘግቼ እንዳይሆን እንግዲህ ይሆናል አላ ነው ገዝተውኝ እንዳይሆን አይተልኛል። ፍሬቻው ብቻውን 30,000 ብር ነው። የፓራውንቱ ምናምን ተወስቶ ምናምን ውድ መኪና መርከብ ላይ ቆይቶብኝ እድሜ ልኬ የለፋውበትን ንብረት ለአባቴ አንዱ ነኝ። እናቴ በህይወት የለችም። በጣም በእስር ነው ያደግኩት፣ በከፍተኛ ቁጥጥር። ለምንድን ነው ግን ይሄን ሁሉ የምነግርህ? መኪናችሁ ስለተሳፈርኩ ነው። ስላወቅኩ ግን ደስ ብሎኛል። ላገባ ነው። ኮንግራ ማገባውን ሰው ግን አላውቀውም፣ ግን የግድ ማግባት አለብኝ። ምክንያቱም ያ ሰው ቤተሰባችንን ምስጢር ይዟል። ዛሬ አንተን አወቅኩ እና በጣም ደስ አለኝ። ታውቃለህ፣ እጮኛዬ እንዲጠላኝ ብዬ እብድ ሆንኩ። ወፈፌ ታውቃለህ፣ ግን አልሆነም። ያገባኝ እሱ ነው። ይህን ሁሉ ማድረገው እንዲጠላኝ ነበር። ሰው የሚፈልገው ነው ወይስ ማግኘት ያለበት ነው የሚሰጠው? እንደየፍላጎቱ ነው። እንደ ያኗኗር ዘይቤው ነው። አንቺ ያኗኗር ዘይቤ ይለያያል። አንቺ የምትፈልጊውን ታውቂያለሽ፣ እኔ የምፈልገውን አላውቅም። ለምን አታውቅም? በቃ እኔ ምንም ነገር ተመኝቼ አላውቅም። እንዴት አትመኝም? አላውቅማ፣ አልመኝም። ሳትመኝ እንዴት ነው ታዲያ? ምኞቴ መመኘት ነው።